በዚህ በዘመናዊ ዓለም ኢንፎርሜሽን እንደዚህ በተንሰራፋበት ጊዜ ያጠናን ስርዓታችሁ የማይስተካከል ከሆነ በእውነት አደጋ ላይ ናችሁ። ሁሉንም የምታጠኑት ቻፕተር ፈተና ላይ በኩል ጥያቄ መልክ አይመጣም። ለምሳሌ 5 ቻፕተር አንድ ሳብጀክት ቢኖረው ከየቻፕተሩ 5 ጥያቄ ወይ 10 ጥያቄ ተብሎ አይመጣም። ይሄ ኢንትራንስ ኤግዛም ነው። ሶ የትኞቹ ቻፕተር ላይ ነው በጣም ፎከስ የሚያደርጉት የሚለውን ለናቹራል ሳይንስም ለሶሻል ሳይንስም ያሉትን ቻፕተሮች በደንብ አድርጌ አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ዝም ብላችሁ ያላችሁን ጊዜ አታባክኑ። ባላችሁ ጊዜ በቂ ጥያቄ ሰርታችሁ በቂ አንብባችሁ እንድትጨርሱ የምታነቡት ሞር ጊዜ የሚያስፈልገው የትኛው ቻፕተር ነው የሚለውን በደንብ ማወቅ መለየት ይኖርባችኋል። ምክንያቱም እስከዛሬ ድረስ ኢንትራንስ የሚወጣበት ፓተርን ተመሳሳይ ነው። ምናልባት ከጊዜ ወደ ጊዜ የኮምፒተንሲ ጉዳይ ተቀይሮ ይመጣ ይሆናል እንጂ የሚወጡባቸው ቻፕተሮች በተደጋጋሚ የሚያወጡበት ምክንያት አላቸው። ከምክንያቱ ባሻገር ግን የትኞቹ ቻፕተሮች ናቸው ትልቅ ትኩረት የሚፈልጉት የሚለውን ዛሬ ላሳያችሁ እወዳለሁ። እንደምታውቁት በፒኤስፒ ስም አንድ አፕሊኬሽን ክሬት አድርገናል። እዛ አፕሊኬሽን ላይ የምታገኟቸው ብዙ ፊቸሮች አሉ። ከዛም ባሻገር ደግሞ በየቻፕተሮቹ የምትለዩበት የትኛው ቻፕተር ላይ ነው ሞር ጥያቄ የሚመጣው የሚለውን የምትለዩበት ፊቸር አካተናል። ያን አፕሊኬሽን በመጠቀም ማትሪክ ላይ የሚመጡትን ለሶሻልም ለናቹራል ሳይንስም ያሉትን ሳብጀክቶች በውስጡ የትኞቹ ቻፕተሮች ላይ ነው ሞር ፎከስ የሚፈልገው፣ የትኞቹ ቻፕተሮች ናቸው ሞር ፎከስ የማይፈልጉት የሚለውን በደንብ ለይተን አስቀምጠንላችኋል። ይሄን አፕሊኬሽን በመጠቀም ዛሬ በደንብ አሳያችኋለሁ። በቪዲዮ መጨረሻ ምን ትምህርት የትኛው ሳብጀክት ላይ ፎከስ ማድረግ እንዳለባችሁ በደንብ ለይታችሁ ትወጣላችሁ። በዚህ ጊዜ ፕሮዳክቲቭ ሆናችሁ ንቅት ብላችሁ ካላጠናችሁ በስተቀር ለሁሉም ትምህርት እኩል ጊዜ ሰጣችሁ እኩል ንባብ ሰጣችሁ ከዛ የሆነ ሰዓት ላይ ደግሞ ጥያቄ እሰራለሁ እያላችሁ በእንደዚህ አይነት ልፋት አይቀጠልም። ነቃ ማለት ስማርት መሆን ይጠበቅባችኋል ማለት ነው። ከዛ በዘለለ አፕሊኬሽን ውስጥ የጨመርናቸው አዳዲስ ፊቸሮችም አሉ። እግረ መንገዴን በዛው አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የክላስ ኦፍ ቤክ ዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትርሱ። ላይክ ብታደርጉት ለብዙ ሰዎች ዩቲዩብ ሰጀስት ያደርጓል፣ እንዲጠቀሙም ትረዳችኋላችሁ ማለት ነው። ወደ ቪዲዮ እንግባ። የመጀመሪያው ፊቸር የሚሆነው ልክ ቀድሜ እንደነገርኳችሁ ለኢንትራንስ ኤግዛም የትኞቹ ቻፕተሮች ላይ ነው ፎከስ ማድረግ ያለብን የሚለውን በደንብ የምትለዩበት አንድ የሚገርም ፊቸር አለ። እሱን ከዚህ በፊት ይህን ፊቸር በደንብ አድርጌ ውስጡን አብራራችኋለሁ። ከዚህ ቀደም እዚህ ዩቲዩብ ቻናል ላይ የተለቀቁትን ቪዲዮዎች በማየት ሙሉ ለሙሉ ስለ ፊቸሩ በደንብ ማወቅ ትችላላችሁ። ዛሬ ግን የትኞቹ ቻፕተሮች ላይ ነው ሞር ፎከስ ማድረግ ያለብን የሚለውን ጉዳይ በደንብ ኤክስፕሎር ስለምናደርግ እዚች ጋ ይታያችኋል ፒኤስፒ EUEE ሀብ የምትለዋን እሷን አንድ ጊዜ እንጫናት። ኢንተር ቱ ደ አሬና ብለን እነካለን። ከዛ በኋላ ዳሽቦርዱ ይሄን ይመስላል። መጀመሪያ ወደ ሀብ ኦፕሽኑ ገብተን አንዳንድ ነገሮችን ከማየታችን በፊት አይ ምልክቷን እንንካት። ኢንፎርሜሽን ሴንተር ናት፣ እሷ ውስጥ እንግባ። ልክ ስንነካው በእንደዚህ አይነት መልኩ ዲስፕሌይ ያደርጋል ማለት ነው። ስለዚህ የትኞቹ ሳብጀክቶች ላይ ነው በጣም ፎከስ ማድረግ ያለብኝ የሚለውን ስለሆነ ማወቅ የፈለኩት ኦቨርቪው ከሚለው ጎን ሳብጀክት የሚለውን እነካለን። ግን ደግሞ ምንድነው እዚህ የተቀመጡት ካላችሁኝ እስከዛሬ ድረስ ለፊዚክስ፣ ለኬሚስትሪ፣ ለባዮሎጂ መደዳውን የምታያቸው ሳብጀክቶች ምን ያህል ጥያቄ እስከዛሬ ድረስ እንደወጣባቸው ከ2005 እስከ 2017 ያለውን የ14 ዓመት የኢንትራንስ ጥያቄ አናላይዝ አድርጎ ነው እዚህ ጋር ዲስፕሌይ የሚያደርገው። በቴብል መልክ ዲስፕሌይ ያደርገዋል። በባር ግራፍ ወደ ታች ማየት ትችላላችሁ። ለአሁን ሳብጀክት የሚለው ውስጥ እንግባ። ሳብጀክት የሚለው ውስጥ ስንገባ የፈለግነውን አይነት ሳብጀክት እዚህ ውስጥ ማየት እንችላለን። ለምሳሌ እስቲ ለሁለታችሁም ኮመን እንዲሆን ለሶሻሎችም ለናቹራሎችም ኮመን እንዲሆን ማትስን ክሊክ ላድርገው። ማትስ ጋር ስገባ እንዳልኳችሁ በየአመቱ እስከ ዛሬ ድረስ ከ2005 እስከ 2017 የወጡ ጥያቄዎችን በደንብ አድርጎ ያሳየኛል ማለት ነው፣ ምን ያህል ጥያቄ እስከ ዛሬ ድረስ እንደወጣ። ከዛ በኋላ ወደ ቻፕተር ብሬክዳውኑ ወደ ታች ዝቅ ብለን ስንገባ ይኸውላችሁ በደንብ ፎከስ እንድታደርጉ የምፈልገው እዚህ ጋር ነው። ለምሳሌ ከግሬድ 9 ኦልድ ካሪኩለም ወይም ደግሞ ከቀደመው መጽሐፋችሁ የወጡ ጥያቄዎችን በየቻፕተሩ ብዛታቸው ነው የሚነግረው። ለምሳሌ ነምበር 1 ላይ ነምበር ሲስተም 9 ወጥቷል ከኦልድ ካሪኩለሙ እስከ ዛሬ ድረስ በዚህ በ14 ዓመት ውስጥ 9 ጥያቄዎች ወጥተውበታል እያለ ወደ ታች ሊስቱን ያሳያቸዋል። ስለዚህ በኦልድ ካሪኩለም ከ9ኛ ክፍል ማትስ ትምህርት ከወጡት ውስጥ በጣም ብዙ ፖርሽን ከቨር ያደረገው ወይ ደግሞ በተደጋጋሚ ጥያቄ ወጣበት የትኛው ነው ካላችሁ 36 ጥያቄ ወጣበት ቻፕተር 6 ስታቲስቲክስ ኤንድ ፕሮባቢሊቲ የሚለው ነው ማለት ነው። እዚች ጋር እንደምታዩት የትኛው ቻፕተር ላይ ለየት ያለ ፎከስ ማድረግ እንዳለባችሁ በዚህ መልኩ መለየት ትችላላችሁ ማለት ነው። ወደ 10ኛ ክፍል ኦልድ ካሪኩለም ስንገባ ልክ እንደዛው በደንብ ዲስፕሌይ ያደርጋል። ከ10ኛ ክፍል አዲሱ ካሪኩለም
ከ11ኛ ክፍል ከ12ኛ ክፍል እያለ በደንብ ያሳያችኋል። ለምሳሌ እስቲ 11 እና 12 ለማየት 11ኛ ክፍል ላይ ማትስ 6 ቻፕተሮች አሉት። ከነዚህ 6 ቻፕተሮች ውስጥ በጣም በተደጋጋሚ ብዙ ጥያቄ የወጣበት ቻፕተር 1 ሪሌሽንስ ኤንድ ፋንክሽንስ የሚለው ነው። ልክ እዚች ጋር እንደምታዩት በዚህ 14 ዓመት ውስጥ ብቻ 137 ጥያቄ ወጥቶበታል ከዚህ ቻፕተር ብቻ። ፕሊስ ነቃበሉ። በደንብ ማወራው ነገር በደንብ ይግባችሁ። ምክንያቱም ይህን እያልኩ ያለሁት በጣም ትንሽ ጥያቄ ለወጣበት ቻፕተር የምታጠፉትን ጊዜና በጣም ብዙ ጥያቄ የወጣበት ላለ ቻፕተር ደግሞ የምታጠፉትን ጊዜ በደንብ አድርጋችሁ መለየት ይኖርባችኋል። ወደታች ዝቅ ልበል ካላችሁ ደግሞ የ12ኛ ክፍልን ካያችሁት የ12ኛ ክፍል ማትስ 5 ቻፕተሮች ሲኖሩት ከዚህ 5 ቻፕተሮች ውስጥ ቻፕተር 2 ኢንትሮዳክሽንስ ቱ ካልኩለስ የሚለው 189 ጥያቄ መጥቶበታል በዚህ 14 ዓመት ውስጥ። እንደውም ከ9ኛ ክፍል እስከ 12ኛ ክፍል ካሉት ሙሉ ሳብጀክቶች ውስጥ እንደ ካልኩለስ ብዙ ጥያቄ የወጣበት ቻፕተር የለም ማለት ነው። የትኞቹ ቻፕተር ላይ ነው ለየት ያለ ፎከስ ማድረግ ያለብኝ ብላችሁ የምትጠይቁ ከሆነ በዚህ መልኩ ምላሽ ታገኙበታላችሁ እዚህ አፕሊኬሽን ላይ ማለት ነው። ከዛ ሚኒማይዝ ለማድረግ እቺን ድጋሚ እንንካት። ሚኒማይዝ አድርጎ የሁሉንም ያሳየኛል። እናንተ ሌሎቹንም በደንብ ኤክስፕሎር አድርጉት። ራሳችሁ እየገባችሁ በደንብ ኤክስፕሎር አድርጉት። ከዛ ግን ይህን በፒዲኤፍ መልክ ወይም ደግሞ ፕሪንት አድርጋችሁ በወረቀት መልክ ከፈለጋችሁ ከላይ ፒዲኤፍ የምትለዋን አንድ ጊዜ ተጫኑት። ልክ ስትጫኑት በዚህ መልኩ ዲስፕሌይ ያደርግላችኋል ማለት ነው። ፎንቱን መቀየር ትችላላችሁ። ፕሪንት ከመደረጉ በፊት ምን አይነት ፎንት ይኑረው ምናምን የሚለውን ያው ከላይ ያሳያችኋል። የፎንቱን አይነት ለውጥ ዝም ብዬ አንዱ ራንደምሊ እቺን ልንካት። ከዛ ወደ ታች ልውረድ። ሪፖርት ኮንተንቱ የያዘው ውስጡ ምን እንደሆነ በደንብ ያሳየኛል። ከዛ ጀነሬት ፒዲኤፍ ሪፖርት የሚለውን ልንካው ስለው ይኸው በዚህ መልኩ ጀነሬት ያደርግልኛል ማለት ነው። ወደ ታች በደንብ ማየት እችላለሁ። ከዛ እኔ ዳውንሎድ ማድረግ ከፈለኩኝ እዚህ ጋር ድጋሚ የፒዲኤፍ ምልክት ወይም የዳውንሎድ ምልክት ያሳየኛል። እሱን አንድ ጊዜ ነካለው ማለት ነው። አውቶማቲክሊ ወዴት ቦታ ነው ዳውንሎድ እንዲደረግልኝ ፈልገው ዳውንሎድ የሚለውን ልንካው። ከዛ ደን ማለት ነው። ከሚጠበቅብኝ ኦሬዲ ዳውንሎድ ውስጥ ዳውንሎድ ሆኖ ይጠብቀኛል ማለት ነው። ከዛ ወጥቼ ፕሪንት ማድረግ ይችላል። ይሄ ፊቸር በጣም እንደገረማችሁና እጅግ በጣም ጠቃሚ ሆኖ እንዳገኛችሁት በምንም ተአምር አልጠራጠርም። እስኪ ከዚሁ ሳንወጣ ደግሞ ሌሎች ኦፕሽኖችን እንይ። ከላይ የሚታያችሁ EUEE Hub Options የሚለውን አንድ ጊዜ ብቻ ክሊክ እናድርገው። ልክ እሱን ስንገባ የሚያሳዩን ብዙ ነገሮች አሉ። ፕሪንት ትራንስሌት ምንድናቸው እነዚህ ነገሮች ምናምን የሚል ተማሪ የሚጠይቅ ካለ ቀደም ያሉትን ቪዲዮዎች በደንብ አድርጎ ያያቸው። አሁን በዋነኝነት ላሳያችሁ የፈለኩት ወደ ታች ወረዱና በተለይ የኢንትራንስ ኤግዛም ተፈታኞች የምትጠቀሙባቸውን ፊቸሮች ነው እዚህ ጋር ሊስት የተደረጉት። ኢትዮጵያን ስቱደንት ኢሴንሻልስ ይላል። ከዛ ስፔሻሊ ዲዛይንድ ፎር ኢትዮጵያን EUEE ፕሪፓሬሽን አይደለ? ዊክ ኤሪያችሁን ለመለየት የሚጠቅማችሁን አንድ ፊቸር ላሳያችሁ። ከላይ ያለውን ሳብጀክት ዊክነስ የሚለውን ወደዚህ ስገባ አብዛኛው ጊዜ ለብዙ ተማሪዎች ዊክ የሆኑ ኤሪያዎችን ነው የሚያሳይ። እንደምታዩት አሁን ፊት ለፊት ያስቀመጠልኝ ፊዚክስን ነበረ። በፊዚክስ ላሳያችሁ። ለፊዚክስ በእነዚህ 14 ዓመት ውስጥ 624 ጥያቄዎች እንደመጡ 28 ቻፕተሮች እንዳጠቃልሉ እና ደግሞ ከነዚህ 28 ቻፕተሮች ውስጥ 11 ዊክ ኤሪያ የሚባሉ እስከዛሬ ብዙ ተማሪዎች ለነሱ ድክመት የሆነ ኤሪያ አለ ነው የሚለን። እነዚህ ዊክ ኤሪያዎች የትኞቹ እንደሆነ በደንብ ያሳየናል። የአብዛኛው ተማሪ ስትሮንግ ኤሪያ ደግሞ የትኞቹ ቻፕተሮች ላይ እንደሆነ በደንብ ያሳየናል ማለት ነው። ያው ስትሮንግ የሆነው ነገር ኦልሬዲ ስትሮንግ ነው። ብዙ ተማሪዎች ጠንካራ የሚሆኑበት ቻፕተር ነው። እሱን እናልፈዋለን። ዊክ የሚሆኑባቸውን ቻፕተሮች ደግሞ በዚህ መልኩ በደንብ አድርጎ ያስቀምጥላቸዋል። ለምሳሌ መሀል ላይ ያለውን ግሬድ 9 ቻፕተር 2 ብዬ ብነካው ቀጥታ ምን ያደርጋል? በእነዚህ 14 ዓመት ከ2005 ከ2017 የወጡ የኢንትራንስ ጥያቄዎች በዚህ ቻፕተር ብቻ ያመጣልኛል። ሊያውም አብዛኛው ተማሪዎች ስህተት የሚሰሩባቸው ጥያቄዎች ማለት ነው። እነሱን እያነበብኩ እየመለስኩ እሄዳለሁ ማለት ነው። ከስር ኤክስፕላኔሽኑም አለ። በደንብ ኤክስፕላኔሽኑን አይታችሁ ማለፍ ትችላላችሁ። በዚህ ቻፕተር ላይ ብቻ ልክ ከታች እንደምታዩት 17 ጥያቄ አውጣቶ ሰጥቶኛል ማለት ነው። ወደኋላ መመለስ እችላለሁ። ሪኮመንድ የሚያደርገኝ ነገር አለ። ወደ ዊክ ቻፕተሮች አካባቢ በደንብ ፎከስ አድርግ፣ ስፔሻሊ እነዚህ ቻፕተሮች ብሎ ሊስት ያደርጋል። ሌሎችንም ነገሮች በደንብ ኤክስፕሎር ማድረግ ትችላላችሁ። እዚች ጋ የተጻፉትን መጨረሻ ላይ ምን ይላል? እንደውም ዊክ ኤሪያህን እንደውም ከስትሮንግ ኤሪያ ይልቅ 3 እጥፍ ያህል ፕራክቲስ አድርገው ነው የሚለው። ፕራክቲስ ዊክ ኤሪያስ ነው ብዬ ብነካው
ዊክ የሚባሉ ኤሪያዎችን ዲቴክት አድርጎ ይፈትነኛል ራሱ ጥያቄውን። እነዚህ ጥያቄዎች ታዲያ ኦሪጂናል የኢንትራንስ ጥያቄዎች ናቸው። በእኛ ክሬት የተደረጉ አይደሉም። ኦሪጂናል የኢንትራንስ ጥያቄዎች ናቸው። እነሱ መስራት ትችላላችሁ። አሁን ያየሁት የነበረው ሳብጀክት ዊክነስ ነው። ቀጣይ ደግሞ በጣም የሚገርም ፊቸር ልንገራችሁ። ኤግዛም ስኮር ፕሪዲክተር ይላል። እሱን አንድ ጊዜ እንንካው። ይህ ደግሞ ስኮር ፕሪዲክት ማድረጊያ ሴሽን ነው። እስቲ ወደታች ዝቅ በሉና ሰሌክት ዩር ፕሪፈርድ ፊልድስ የሚለውን እንንካው። ለምሳሌ ከነዚህ ውስጥ የትኛውን ፊልድ ነው መግባት የምትፈልገው ሊል ይችላል። ለምሳሌ ኢንጂነሪንግ ልበለው። ኢንጂነሪንግ ብለው ከታች በደንብ ያሳየኛል። ኢንጂነሪንግ ከሆነ ይለኛል አዲስ አበባ ዩኒቨርሲቲም ይሰጣል፣ አዲስ አበባ ሳይንስ ኤንድ ቴክኖሎጂም ይሰጣል፣ አስቶ እንዲሁም ደግሞ ሐዋሳ ዩኒቨርሲቲ ይሰጣል። ግን ይላል በእነዚህ ዩኒቨርሲቲ ውስጥ ለመግባት የሚያስፈልገኝን ነጥብ ያሳየኛል። ለምሳሌ ሐዋሳ ዩኒቨርሲቲ ውስጥ ኢንጂነሪንግ መማር ከፈለኩኝ አትሊስት 460 እና ከዛ በላይ ማምጣት አለብኝ። ከዛ በታች ማመጣ ከሆነ ግን ውጤቱ እንደማያስገባኝ ያሳያል ማለት ነው። በደንብ ወደታች ሊሆ ካላችሁማ ዲቴል የሆነ አናሊቲክስ ነው የሚሰጠው። የሐዋሳን አቨሬጅ ቴምፕሬቸሩ ላይ 21 ዲግሪ ሴልሺየስ አካባቢ ነው። ዲቴሉ ነገር ነው የሚናገረው። ለምሳሌ የአስቶና የአዲስ አበባ ዩኒቨርሲቲን ብታዩት 16 ዲግሪ ሴልሺየስ ነው አቨሬጅ ቴምፕሬቸራቸው። የአዲስ አበባ ልጅ ለምሳሌ ሐዋሳ ሲሄድ በጣም ሙቀት ይሆንበታል። ምክንያቱም አዲስ አበባ በአቨሬጅ 16 ዲግሪ ሴልሺየስ ነው የለመደው። እዛ ግን ሲሄድ በ5 ዲግሪ ሴልሺየስ ጨምሮ 21 ዲግሪ ሴልሺየስ ሆኖ ይጠብቀዋል ማለት ነው። ሙቀት ያለበት ሀገር እንደሚሄድ ከወዲሁ አይምሮን ሳይኮሎጂካሊ አዘጋጅቶ ይሄዳል ማለት ነው። ይህን አይነት ፊቸሮች አሉት። ፊልዳችሁን መርጣችሁ የምትገቡበት ቪው ኦል የሚለውን ኦፕሽን ደግሞ ስትነኩት በደንብ አድርጎ ውስጡን ያሳያችኋል። እዚች ጋር ደግሞ ምንድነው ስንት ብታመጡ ነው በየፊልዱ ዳይሬክትሊ የመረጣችሁት ዩኒቨርሲቲ ሊደርሳችሁ የሚችለው የሚል ነው። ለምሳሌ አንድ የሜዲሲን ተማሪ አዲስ አበባ ዩኒቨርሲቲ መማር የሚፈልግ ከሆነ 550 እና ከ550 በላይ ማምጣት አለበት ማለት ነው ከ600። ልክ እስቲ እሱን ክሊክ ላድርገው። ክሊክ ሳደርገው ያሳየኛል። አዲስ አበባ አቬሬጅ ዲግሪ ሴልሺየሱን የቴምፕሬቸሩን ይናገራል። ከዛ በኋላ 550 እና ከዛ በላይ ኳሊፋይ ማድረግ እንዳለበት አንድ የሜዲሲን ተማሪ ኢንዲኬት ያደርጋል። ፋርማሲ ሲሆን ደግሞ በ20 ቀንሶ 530፣ ባህር ዳር ዩኒቨርሲቲ ሜዲሲን ለመማር 520 እንደሚያስፈልግ እያለ ወደታች ሊስት ያደርጋል። ለምሳሌ ሐረማያ ዩኒቨርሲቲ መግባት አንድ ሰው ቢፈልግ 440 እና ከዚያ በላይ ማምጣት አለበት። ሐረማያ ዩኒቨርሲቲ የት እንዳለ የማያውቅ ሰው ካለ ደግሞ ሐረር አካባቢ እንዳለም ኢንዲኬት ያደርገዋል ማለት ነው። ወደኋላ ባክ ልበልና ሌሎች ፊቸሮችን ደግሞ እዚች ጋር ደግሞ ፎርሙላና ኪ ኮንሴፕቶች የምታገኙበት ነው። የማሉ ክሊክ ስናደርገው በየሳብጀክቶቹ ያሉ በጣም ኢሴንሻል የሚባሉ ፎርሙላዎችን በተለይ ኢንትራንስ ኤግዛም ላይ አፒር የሚያደርጉ ፎርሙላዎችን ያሳየኛል። እንግሊሽ ደግሞ ሲንጉላር ፕሉራል እያለ ለቴንሶች ምናምን ለሁሉም ይጠቀማል ማለት ነው። ኢኮኖሚክስንም በዚሁ መልክ ያሳየኛል ማለት ነው። ይሄም አንድ ሌላ ፊቸር ነው። ሌላኛው ደግሞ ፓስት ፔፐር ናቪጌተር የሚባል አለ። ፓስት ፔፐር ናቪጌተር ደግሞ ምንድነው? ሳብጀክቶቹን ቅድም ባሳያችሁ መልኩ ወደ ጎን እያደረጋችሁ መቀየር ትችላላችሁ። ባርግራፉ የሚያሳያችሁ በየአመቱ የወጡት ምን ያህል ጥያቄዎች እንደሆነ ይር ዲስትሪቢዩሽኑን በደንብ አድርጎ ያሳየኛል። ከዛ ውጭ ደግሞ በጣም የሚገርሙ ነገሮች አሉት። ይኸውላችሁ ይታያችኋል። እዚች ጋር ሶርት የሚላል አይደለ? በፍሪኩዌንሲ ልደርድርልህ ወይስ በየቻፕተሩ ልደርድርልህ ይለኛል። እንደመረጥኩት አደርጋለሁ። ለምሳሌ በፍሪኩዌንሲ ይሁንልኝና ምንድነው የሚለውን በደንብ አሳያችኋለሁ። ፊልተር የሚለው ጋር ደግሞ ቶፕ 3 ቶፕ 10 ሃይ ሚዲየም እያለ ይቀጥላል አይደለ? እሺ ኦል ይሁንና መጀመሪያ ላሳያችሁ። መሀል ላይ የምታዩት የፍሪኩዌንሲ ዲስትሪቢዩሽን ምንድነው ኢንዲኬት የምታደርገው? ሃይ ከሆኑ ወይ ደግሞ በቀይ ከሆኑ እነዚህ ቻፕተሮች የቀለሙት የመምጣት እድላቸው ፈተና ላይ በጣም ትልቅ ነው ማለት ነው። እስካሁን 28 ቻፕተሮች አሉ ፊዚክስ ላይ። ይኸውላችሁ ሃይ የሆኑት 25 ቻፕተሮቹ 89% ፈተናቸው ላይ የመምጣት እድል አላቸው። ሶስቱ ቻፕተሮች ደግሞ ኦልሞስት አይመጡም በሚባል ደረጃ ነው የተቀመጡት ማለት ነው። ሚዲየም የሚባል መካከለኛ የለም። ወይ በደንብ ይመጣሉ ወይ አይመጡም በሚባል ደረጃ ሃይና ሎ ብሎ አስቀምጦታል ማለት ነው። ለምሳሌ ለፊዚክስ ለምሳሌ ጂኦግራፊ ላይ ያደርገው እዩት። ጂኦግራፊ በአጠቃላይ ስንት ቻፕተሮች አሉት? በውስጡ ወደ 34 ቻፕተሮች አሉት። ከ34 ቻፕተሮች ውስጥ 28ቱ ቻፕተር 82% ያህል የማትሪክ የጂኦግራፊ ጥያቄያችሁን ከቨር ያደርጋሉ። አራቱ ቻፕተሮች ደግሞ 12% ያህል፣ ሁለቱ ቻፕተሮች ደግሞ 6% ያህል እያለ ሃይ ሚዲየም ኤንድ ሎው ብሎ ክላሲፋይ
ያረጋችኋል ማለት ነው። እዚሁ ከጂኦግራፊ ሳልወጣ እናንተ የፈለጋችሁትን ሳብጀክት ምረጡ እንደ ምርጫችሁ። እዚሁ ከጂኦግራፊ ሳልወጣ በጣም ተደጋግሞ የሚመጡትን ጥያቄ ፊልተር ያደርግልኝ እስቲ። ለምሳሌ አሁን እዚህ ጋር በቀይ የሚያሳይ ሁሉንም ወደ ታች ስክሮል ሳደርግ ሆት 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 እያለ ጽፏል። በጣም በተደጋጋሚ ጥያቄ የሚመጣባቸው ፓርቶች ናቸው። ከየቻፕተሩ ምን ያህል ጥያቄ እስከዛሬ ወጥቷል የሚለውን ቅድም መጀመሪያ ስላሳዩዋችሁ እሱ በቂ ነው። ከዛ ውጭ ግን ይህን በደንብ ማየት ትችላላችሁ። ሶ ፊልተር ሲያደርግልኝ በምን መልኩ ፊልተር እንዲያደርግ ማድረግ እችላለሁ? እዚች ጋ ይሁት ቶፕ 3 በጣም ቶፕ 3 የሚባሉ በተደጋጋሚ ጥያቄ የሚወጣባቸውን ፓርቶች በዚህ መልኩ ፊልተር ያደርግልኛል። እዚሁ እነዚህን ጥያቄዎች መስራት እንፈልግ ከሆነ ከ2009 እስከ 2017 ጥያቄ ወጥቶባቸዋል እነዚህ ቻፕተሮች። ለምሳሌ ፕራክቲስ ነው ብዬ እዛው ገባለሁ። ሶ ጥያቄዎች መስራት እችላለሁ ማለት ነው። መልሱን እስከነ ማብራሪያው እዚህ ጋር እያየሁ መቀጠል እችላለሁ። በዚህ መልኩ መቀጠል እችላለሁ። እንዲያረኩ መቀጠል እችላለሁ ማለት ነው። እሺ ከቶፕ 3 ደግሞ ወጥቼ ቶፕ 10ዎቹን በጣም የሚመጡትን እንትኖች ያሳየኝ ቻፕተሮች ብል ደግሞ ምርጥ 10ዎቹን ያሳየኛል ማለት ነው። ከዛ ውጭ ደግሞ ሃዮቹን ብቻ አሳየኝ ብል በቀይ ያሳየኛል ሃዮቹን። እሺ ሚዲየሞቹንስ ብል ሚዲየሞቹንም እንደዛው፣ ሎዎቹን ብል ሎዎቹን፣ ሁለት ቻፕተሮችን እንደዚህ አድርጎ ነጥሎ ያሳየኛል ማለት ነው። ይሄ ገራሚ ፊቸር ነው። ወደኋላ ስንወጣ አንድ ማሳያችሁ እንደ መጨረሻ ሊሆን የሚችለው ፊቸር እታች ላይዩት፣ ኩዊክ ስተዲ ግሩፕ ይላል። ይሄ ደግሞ ምንድነው? እዚህ አፕሊኬሽን ላይ ካሉ ሌሎች ተማሪዎች ጋር ጥያቄ እየሰራችሁ ራሳችሁን በደንብ የምታሳድጉበት ፓርት ነው ማለት ነው። እስቲ አሁንም ለሁለታችሁ ኮመን እንዲሆን እሺ፣ ለምሳሌ ኤስኤቲ ልምረጥ። ኤስኤቲ ሁለቱም ጋር ሶሻልም ጋር ናቹራልም ጋር ስላለ ኤስኤቲ ልምረጥ። ሳብጀክቱን መረጥኩኝ። ከዛ ነምበር ኦፍ ኩዌሽን ይላል። እሺ ጀስት 15 ጥያቄ ስጠኝ። ሶ ለ15 ጥያቄ ታይም ሊሚቱን 15 ደቂቃ በቂ ነው እላለሁ። ከዛ እዚች ጋር እኔን የሚፎካከሩኝ ሰዎች አሉ። አበበ፣ ትዕግስት፣ ዳዊት፣ ሀናና ሶሎሞን ናቸው። ሶ ስታርት ግሩፕ ኩዊዝ ብዬ ልግባ። ልክ እንዲህ ስገባ አሁን ከታች ፉክክሩን ያሳየኛል። ኦሬዲ አበበ፣ ትዕግስት እና ሶሎሞን መልሰዋል ከ15ቱ አንዳንድ። ኦኬ እኔ እያነበብኩ መልሳለሁ። እሺ የትኛው ነው? ይሄኛው። ኦኬ እሺ አሁን ልሳሳት ይችላል። እዩት፣ ከታች ግሩፕ ፕሮግረሱን በደንብ እዩት። ራንኩን ያሳየኛል። ትዕግስት ትበልጣለች። ትዕግስት ከ15ቱ 13 ነው ያመጣችው። ሀና 11፣ አበባ 10፣ ዳዊት 10፣ ሶሎሞን 8 ይልና እኔ 1 ማለት ነው። ሶ ከነዚህ ተፎካካሪዎች ጋር መድገም ከፈለኩኝ ጥያቄ ፕሌይ አጌን ብዬ መድገም እችላለሁ። ሳብጀክትም መቀየር እችላለሁ ማለት ነው። ይህም ፊቸር እንደወደዳችሁት ምንም ጥርጥር የለኝም። ወደ ሌላው እንቀጥል። አንድ ነገር ደግሞ ላሳያችሁ። ይህም ፊቸር የፒኤስፒ ኢዩኢኢ ሀብ የሚለውን ማለት ነው ሙሉ አጠቃቀሙን በደንብ አድርጌ ከዚህ በፊት በነበረው ቪዲዮ ላይ ሰርችላችኋለሁ። አሁን ግን አንድ የጨመረንበት አዲስ ፊቸር አለ። ስተዲ ስኬጁል የሚል እዚች ጋር የሚታየውን ክሊክ አድርገን ላሳያችሁ ውስጥ ያለውን ነገር። እንደምታዩት ስተዲ ስኬጁሉ ብዙ ነገር በውስጡ አለው። የምታጠኑበትን ሰዓት፣ ፈተና የምትፈተኑበትን ሰዓት ፕላን ማድረግ የምትፈልጉ ከሆነ ፕላን የምታደርጉበት ሴሽን ነው። ሴቲንግ አለው ከላይ። በዋነኝነት ከታች ያለው ሪማይንደር ቢፎር ኤግዛም የምትለዋን ከፈተናው በፊት ቀድሞ እንዲያስታውሰኝ ማድረግ የምችልበት ኦፕሽን አለ። ከፈተናው ከ15 ደቂቃ በፊት፣ ከ5 ደቂቃ በፊት፣ ከ60 ደቂቃ በፊት በፈለኩት ሴቲንግ ላስተካክለው ይችላል። ለምሳሌ ከ15 ደቂቃ በፊት ልበለውና እስቲ ፈተናዬን ወደ ማቀድ ልግባ። ከላይ የምታዩት ስትሪክ ቱዴይ ስተዲ አፕካሚንግ ምናምን የሚለው አሁን የሰራሁት ምንም ነገር የለም። ፕላን ያረኩት ስኬጁል ያረኩት ምንም አይነት ፈተና ወይም የጥናት ምንም አይነት ስኬጁል ስለሌለ እዚች ጋር አናሊቲክሱን አልሰራውም። ስኬጁል እያረኩ ጥያቄ እየሰራው በመጣ ቁጥር ስትሪኬን ያሳየኛል። የዛሬ አናሊቲክስ እንደነበረ በደንብ ያሳየኛል። እዚች ጋር ደግሞ ሂት ማፕ የሚለው ጋር ማለት ነው አክቲቪቲ ሂት ማፓችሁን በደንብ ያሳያችኋል። ይህ ማለት አሁን ለምሳሌ የኔ የተጠቀምኩት ከለር ሞር አረንጓዴ ነው አይደለ? እዚህ ጋር ይታያችኋል። ለስና ሞር የሚል ኦፕሽን አለ። በጣም አረንጓዴ ወደ መሆን ግሎው እያደረገ የሚመጣ ከሆነ አክቲቪቲ ሂት ማፓችሁ ዴይሊ እየሰራችሁ ያላችሁት ስራ በስኬጁላችሁ ወይም በእቅዳችሁ መሰረት እየሄደ ነው ማለት ነው። የተወሰነ ላይተር እየሆነ ዳርከር እየሆነ በመጣ ቁጥር ደግሞ በየቀኑ ባቀዳችሁት መሰረት አካሄዷለሁ ባላችሁት ሩቲን መሰረት እየሄዳችሁ አለመሆኑን ማሳያ ይሆናል ማለት ነው። እስቲ ስኬጁል ከማድረጋችን በፊት እዚች ጋር ካላንደር የሚል ይታያችኋል አይደለ? ለምሳሌ ይህን ቪዲዮ ስቀርጽ ዛሬ ማርች 3 ነው።
ማርች 3 ነው ቀኑ። እስቲ ለምሳሌ ማርች 7 ቅዳሜ አንዳንድ ፈተናዎች መፈተን ፈለኩኝ ይባልና በማርች 7 ላይ አቅጄለታለሁ። ኦሬዲ እያነበብኩ ነው። ቅዳሜ የፈተና ቀኔ ነው ብዬ ካሰብኩኝ ከታች ፕለስ ምልክቷን ወይም ስኬጁል የምትለዋን ክሊክ አደርጋለሁ ማለት ነው። ልክ እሷ እንደነካው ያመጣልኛል። አሁን እንድታየው የምፈልገው ከላይ በየአመቱ ነው ወይስ በየምዕራፉ ወይስ ሚክስድ የሆኑ የተደበላለቁ ጥያቄዎች ወይስ ደግሞ ከኢንትራንሳችሁ በፊት የምትፈተኑት ፕሪኢንትራንስ አይነት ጥያቄዎች፣ እንዴት አይነት ጥያቄዎች ነው የምትፈልጉት ይላል። እስቲ በእያንዳንዱ አንዳንድ ፕላን ላድርግ። ለምሳሌ በየአመቱ ላሉት ፊዚክስ፣ ሚስትሪ ምናምን ልመርጥ እችላለሁ። እናንተ እንደየስትሪማችሁ ናቹራል ሳይንስ ከሆናችሁ ናቹራል ሳይንስ፣ ሶሻል ሳይንስ ከሆናችሁ ሶሻል ሳይንስ እንደፈለጋችሁት መምረጥ ትችላላችሁ። ለምሳሌ እስቲ ኬሚስትሪ ልምረጥ። ኬሚስትሪ ቅዳሜ ዕለት የ2015 መፈተን ብፈልግ 2015 ላይ ክሊክ አደርጋለሁ ማለት ነው። ከዛም በኋላ ስኬጁል ኤግዛም ብዬ ነካዋለሁ። አውቶማቲክሊ ምን ያደርገዋል ከታች ኬሚስትሪን ለማርች 7 ወይም ለቅዳሜ አቅዶ አስቀምጣልኝ ማለት ነው። ድጋሚ ስኬጁል ምልክት በመንካት ሌሎችም ማቀዳቸው ፈተናዎች ካሉ በዛ ዕለት መፈተናቸው ካሉ በዚሁ መሰረት መቀጠል እችላለሁ። ከታች የታይም ሊሚት ምናምን አለ። የታይም ሊሚቱ ምንድነው የሚያሳየው? ኬሚስትሪ ምን ያህል ሰዓት፣ ለምሳሌ በአንድ ሰዓት ነው አቺቭ ማድረግ ፈልገው ካልኩ በአንድ ሰዓት ተኩል እንደዛ በሁለት ሰዓት ነው። ግን የፈለጋችሁትን ሰዓት ከመምረጥ ይልቅ የምር ፈተናችሁ ላይ ለኬሚስትሪ የሚሰጣችሁን ሰዓት ያህል ብትወስዱ ጥሩ ነው። ለምሳሌ ለኬሚስትሪ ኢንትራንስ ላይ 2 ሰዓት የሚሰጥ ከሆነ 2 ሰዓት አድርጋችሁ መጠቀም ሞር አሪፍ ይሆናል ማለት ነው። አድቫንስድ ኦፕሽኖች አሉት። እዚህ አድቫንስድ ኦፕሽን ላይ ስንመጣ ፕራዮሪቲ ሌቭላችሁ ምንድነው? ለምሳሌ ማርች 7 ላይ ወይም ቅዳሜ ላይ 3 ፈተናዎችን ፈትናለሁ። ለምሳሌ ፊዚክስ ወይ ማትስ ምናምን ብላችሁ ብታስቀምጡ፣ ለሶሻሎችም እንደዛው እንደዛ ብታስቀምጡ ፕራዮሪቲ ሌቭል መስጠት ከፈለጋችሁ፣ ለምሳሌ እኔ የሚከብደኝ ትምህርት ማትስ ነውና ከማትስ መጀመር ነው ፈልገው የምትሉ ከሆነ ማትስ ለእናንተ ክሪቲካል ነው ማለት ነው። ኬሚስትሪ ግን አይ ለእኔ ቀላል ነው የምትሉ ከሆነ ሎ ብላችሁ የፕራዮሪቲ ሌቭላችሁን ቅድሚያ የምትሰጡበትን እድል ታስቀምጣላችሁ ማለት ነው። ሎ ካላችሁ መጨረሻ ላይ የምትሰሩት ነው ማለት ነው። ኤክስፔክትድ ዲፊካልቲ ይላል። ለእናንተ ኬሚስትሪ ቀላል ከሆነ ኢዚ ብላችሁ ታስቀምጣላችሁ። መካከለኛ ከሆነ ሚዲየም እያላችሁ እስከ ከፍ እያላችሁ እስከ ኤክስፐርት ደረጃ ማስቀመጥ ነው። ኖት ሴት ካላችሁ ጀስት በቃ ካነበብኩት የምሰራው አይነት ትምህርት ነው፣ ቀላልም መካከለኛም ከባድም ነው የማልለው ትምህርት ነው የምትሉ ከሆነ ኖት ሴት ብላችሁ ታስቀምጣላችሁ። እኔ እሺ ቀላል ነው ብዬ ኢዚ ላይ ልምጣ። ቀጣይ ሪከሪንግ ስኬጁል ነው። ሪከሪንግ ስኬጁል አንዴ ነው ይህን ፈተና መፈተን ፈልገው ወይስ በየቀኑ ወይስ በየሳምንቱ ወይ ደግሞ በሳምንቱ 2 ባይ ዊክሊ ማለት እንደዛ ነው ወይስ በየወሩ ብሎ ያስቀምጥልኛል። እኔ በመረጥኩት ልጠቀም። ጀስት አሁን ዋን ታይም በሚለው ልውሰድ። ከዛ ታርጌት ስኮር ምንድነው? ምን ያህል ፐርሰንታችን ማድረግ ትፈልጋለህ ብሎ ከ60% በላይ ያስቀምጥልኛል። ምክንያቱም 50 እና ከዛ ፐርሰንት በታች ማምጣት ኦልሞስት ዝቅ እንደማለት እንደመውደቅ ነው የሚቆጠረው። አንድ ሰው ደግሞ የፒኤስፒ አፕሊኬሽን ዩዘር ሆኖ በምንም አይነት እንደዚህ አይነት ሜንታሊቲ ሊኖረውም አይገባምም አይችልም። ስለዚህ ኬሚስትሪ መቼስ ቀላል ነው ብያለሁ አይደለ? አትሊስት 90% አቺቭ ማድረግ አለብኝ። ከዛ እዚህ ጋር ስፔስድ ሪፒቲሽን ይላል አይደለ? ይሄ ደግሞ ስፔስድ ሪፒቲሽን ምንድነው? ይህን አይነት ፈተና እንደ ኬሚስትሪ እንደዚህ አይነት ፈተና በየሆነ ጊዜው ያህል ብፈተነው የኬሚስትሪ ጥያቄዎችን ኢዝሊ እንድመልስ ይረዳኛል አይደለ? ሶቺ ስፔስድ ሪፒቲሽን የምትለዋን ኦን ስናረጋት ምንድነው ያሳየናል? እዚች ጋር አውቶ ስኬጁል ሪቪውስ አት ኦፕቲማል ኢንተርቫል እና የሆነ በአንደኛው ቀን ከፈተናችሁ ቀጣይ በሶስተኛው ቀን 7ኛው ቀን እያለ ቀናቶችን እየዘለለ በራሱ ሰዓት እንዲፈተናችሁ የምታስቀምጡበት ፊቸር ነው ማለት ነው። በየተደጋጋሚ እያስታወሳችሁ እንዲፈትናችሁ ማድረግ የምትፈልጉ ከሆነ ስፔስድ ሪፒቲሽን የሚለውን ታበራላችሁ። ካልፈለጋችሁ ማጥፋት ነው። ከዛ ታጎችን መጠቀም ትችላላችሁ። ለምሳሌ ኬሚስትሪ መስራቴ በጣም ኢምፖርታንት ነው በዚህ ቀን የምትሉ ከሆነ ኢምፖርታንት የሚለውን ታግ ትለጥፋላችሁ። ኖት ይላል እዚች ጋር ምናልባት መጻፍ የምትፈልጉት ነገር ካለ ለምሳሌ I have to score at least 90%። እስቲ እንደዚህ ብዬ ላስቀምጥ። I have to score at least 90%። ከዛ ስኬጁል ኤግዛም ልበለው። ከዛ ልክ ስኬጁል ሳረገው እሺ እዚች ጋር ኦሬዲ መጀመሪያ ስኬጁል ያረኩት ስለነበረ ነው እሱን ላጥፋው። ከዛ ስኬጁል ሳረገው ይኸውላችሁ ማርች 7 ላይ ስኬጁል አድርጎልኛል ኬሚስትሪ። ከዛ ፉል ኤግዛም ነው የ2015 ነው ጥያቄው። ከታች ምን ይላል? I have to score at least 90% ይላል ማለት ነው። በዚህ ሪማይንድ ማድረግ እችላለሁ። ገብቼ ድጋሚ በየቻፕተሩም ወይም ሚክስድ ኤግዛም በመስራት ማድረግ እችላለሁ። ለምሳሌ በየቻፕተሩ ላድርግ ካልኩኝ ቻፕተር 2 የፈለኩትን
አድርግና ከዛ ታይም ሊሚት አስቀምጥለታለሁ። ለአንዱ ቢያንስ 1 ሰዓት ተኩል ስጠኝ። የቅድሞ አድቫንስድ ኦፕሽኖቹንም እንደዛው ተጠቀምና ድጋሚ ኖቱ ላይም ምጽፈው ነገር ካለ እሱን ጽፌ ስኬጁል አደርገዋለሁ ማለት ነው። ስኬጁል ሳያደርገው አሁንም ስኬጁል አደረገው ማለት ነው። አሁን ከመጀመሪያው በምን ተለየ? የመጀመሪያው ፉል ኤግዛም መሆኑ፣ ይሄ ደግሞ በየቻፕተሮቹ የተከፈለ መሆኑ። ጂኦግራፊ ግሬድ 9 ቻፕተር 2ን ብቻ ስኬጁል ማድረግ ከፈለኩኝ በዚህ መልኩ አረኩኝ ማለት ነው። ሚክስድ ጥያቄዎችን ማድረግ የምፈልግ ከሆነ እሺ፣ ለምሳሌ እንግሊሽ ላይ ልምጣ። እንግሊሽ የ2017 አሁን ከሁሉም እንድመርጥ ነው። የሁሉንም ትምህርት 2017 አድርጌ ያስቀምጫለሁ። ታይም ሊሚቱን እስከፈለኩት ሰዓት ማድረግ እችላለሁ። ሌሎችን ኦፕሽኖች እንደ ቅድሙ ተጠቀሙና ስኬጁል አድርጉት። ስኬጁል ስታደርጉት ድጋሚ ስኬጁል አረገ ማለት ነው። ከታች ሚክስድ ኤግዛም 9 ሴሌክሽንስ ብሎ በቅንፍ ያስቀምጥላችኋል። በዚህ መልኩ ሌሎችንም ስኬጁል ማድረግ ትችላላችሁ ማለት ነው። ፕሪኢንትራንስ ኤግዛም መፈተን ፈልጋለሁ ላለ ተማሪ ደግሞ እዚች ጋር ፕሪ ኢንትራንስ የምትላለች እሷን ይነካል ማለት ነው። ከዛ በኋላ ምናደርጋል? ለምሳሌ የሶሻል ሳይንስ ተማሪ ከሆነ የሶሻል ትምህርቶችን ሴሌክት ያደርጋል። ታይም ሊሚቱን ቅድም ባሳየኋችሁ መልኩ በፈለጋችሁት ታረጋላችሁ። አድቫንስድ ኦፕሽኖቹንም እንደዛው ታበራላችሁ። ለምሳሌ 80% ልበለው፣ ፋይናል ፕሬፕ ልበለው ምሳሌ ነው። እዛ ኖቱንም የፈለጋችሁት ነገር ተጽፉና ስኬጁል እናደርገዋለን። ልክ ስኬጁል ስናደርገው እዩት፣ ፕሪኢንትራንስ ኤግዛም ስኬጁል ተደረገ ማለት ነው። እስቲ ከፍተን ማየት እንችላለን። ከፍተን ስታርት አልነው። ለእያንዳንዱ በስርዓት ከፋፍሎታል። ለእንግሊሽ፣ ለማትስ፣ ለሂስትሪ፣ ለጂኦግራፊ ምናምን፣ ለኢኮኖሚክስ፣ ለሁሉም በደንብ አድርጎ አስቀምጦታል ማለት ነው። በዚህ መልኩ ጥያቄ እየሰራችሁ ኔክስት እያላችሁ የሁሉን ትሄዳላችሁ። አንዱን አቺቭ ስታደርጉ ወደ ሌላው መቀጠል ትችላላችሁ ማለት ነው። እዚች ጋር ወዲያው ኤክስፕላኔሽኑን የማይነግራችሁ ፕሪኢንትራንስ ኤግዛም አይደል ያለ ፈተና ነው። መጨረሻ ላይ ያገኛችሁትን ምላሽ የሚነግራችሁ ማለት ነው። እስቲ ከዚህ እንውጣና ሌላ አንድ ፊቸር ላሳያችሁ የምፈልገው ደግሞ የኬሚስትሪ ላብ ነው። በተለይ ኬሚስትሪ የምትወዱ ተማሪዎች ይሄ በጣም ለእናንተ አሪፍ የሚባል ይመስለኛል። እዚች ጋር ፔሪዮዲክ ቴብሉን ኤሌመንቶቹን በነምበር ያስቀምጠዋል። ከላይ ይታያቸዋል አይደል? ነምበር የሚለውን በቁጥራቸው ልክ ለምሳሌ ሃይድሮጅን አቶሚክ ነምበሩ 1 ነው፣ ሂሊየም 2 ነው እያለ በዛ መልኩ በስማቸው አልፋቤት ደግሞ በዚህ መልኩ ይደረድራቸዋል። በማስ ነምበራቸው፣ በካታጎሪያቸው ጋዝ የሆኑት የትኞቹ ናቸው፣ ሊኪዩድ የሆኑት የትኞቹ ናቸው፣ ሶሊድ የሆኑት የትኞቹ ናቸው፣ የፈለኩት መልኩ ማስቀመጥ ይችላሉ ማለት ነው። እሱ ብቻ አይደለም። ለምሳሌ እስቲ አንዱን ኤሌመንት ከፍቼ ባየው፣ ለምሳሌ ካልሲየም ብዬ ባየው እዩት፣ በደንብ አድርጎ የ3D ፓወር ሞዴሉን በደንብ አድርጎ ያስቀምጥልኛል። እዚች ጋር ከጎን የምታዩት የኬ ሼሉ፣ ኤል ሼሉ፣ ኤም ሼሉ፣ ኤን ሼሉ በውስጡ ምን ያህል ኤሌክትሮን እንደያዘ 2882 አይነት አጻጻፍ ባለው መልኩ ያሳየኛል ማለት ነው። ከላይ እንደምታዩት ካልሲየም አቶሚክ ነምበሩ 20 ነው። አልካላይን ሄርዝ ሜታል እንደሆነ 40.078 ያህል አቶሚክ ማስ ዩኒት እንዳለው ወይም ደግሞ ማስ ነምበር እንዳለው ኢንዲኬት ያደርገኛል። ከታች ፌዞቹንም ያስቀምጣል። ፌዙ በሶሊድ መልክ ነው ያለው። ኤስ ብሎክ ነው። ፔሪዱ 4 ነው። ግሩፕ 2 ነው። ዴንሲቲውን ይነግረኛል። ኤኤን የሚለው ደግሞ ኤሌክትሮኔጋቲቪቲ ነው። ኢ አፊኒቲ የሚል ካለ ኤሌክትሮ አፊኒቲ ነው። ሞላር ሂቱን ሁሉም ይነግረኛል። አዮናይዜሽን ኤነርጂውን ከፈለኩ በደንብ ያሳየኛል ማለት ነው። ሙሉ በደንብ ነው የምታዩት። ስለ አንዱ ኤሌመንት ማወቅ የምትፈልጉትን ዴብዝ ያህል በደንብ ማወቅ ከፈለጋችሁ ስለሱ በደንብ በዴብዝ ማወቅ ትችላላችሁ ማለት ነው። ይህን የመሰለ ፊቸር በውስጡ አካቷል። ሌላው ፊቸር ደግሞ እጅግ በጣም የምትወዱት ይመስለኛል። አዲስ ነው። እስከዛሬ ድረስ የትኛውም አፕሊኬሽን ላይ አይታችሁት አታውቁም። ሙድ ሪከርድስ የሚለው ይታያችኋል አይደል? እዛ ውስጥ እንግባ። ከላይ ድሮፕ የሚሆኑት ኢሞጂዎችን ራሱ እንደምታዩት የዕለት ውሏችሁን፣ ስሜታችሁን አንዳንዴ ማንጸባረቅ የምትፈልጉ ከሆነ የሆነ ጥያቄ ስኬጁል አድርጋችሁ ለመስራት ሞክራችሁ ባሰባችሁት ልክ አላመጣችሁ፣ የተሰማችሁን ነገር በጊዜው የተለየ ያወቃችሁት ነገር ካለ ለምሳሌ መርሳት የማትፈልጉት አዲስ የሆነ ኖሌጅ ብታውቁ ወይ ደግሞ ከትምህርት ውጭ ሊሆን ይችላል የተሰማችሁ የሆነ ጉዳይ ካለ ሪፍሌክት የምታደርጉበት የራሱ ቪዲዮ፣ ኦዲዮ፣ ዲያሪ እና ቻርቶችን የሚያሳያችሁ
ቦታ ነው ማለት ነው። እስቲ ወደ ውስጥ እንግባ። እዚች ጋር የምታዩት እኔ ቀድሜ ለእናንተ ከማሳየቴ በፊት ሪከርድ ያረኩት የነበረው ነው። እሱን አሁን እንተውና እንደ አዲስ ሁሉም ነገር በደንብ አድርጌ ያሳያችኋለሁ። የራሳችሁን በቪዲዮ መልክ ማስቀመጥ ትችላላችሁ፣ አንዳንድ ነገሮችን ቀርጻችሁ። እስቲ ወደ ቪዲዮ በመግባት እንሞክረው። ከታች ያለችዋን የቪዲዮ ኦፕሽን ወይም በተን አይከኗን እነካለን። ይሄውላችሁ ሶፋ ላይ ቁጭ ብያለሁ ምናምን ጀስትራ እንደሚሆነ ነገር ነው ማሳያችሁ። ከላይ የካሜራዋ ምልክት ላይ ወደፊትም ሪከርድ ማድረግ ትችላላችሁ፣ ወደኋላም ሪከርድ ማድረግ ትችላላችሁ። የታችኛዋን የቀይ በተን እንጫናት። ለምሳሌ አሁን ተጭኛለሁ፣ ሪከርድ እያደረገ ነው። ለምሳሌ ከፈተና በፊት ስለሚሰማችሁ ስሜት፣ ወደፊት መሆን ስለምትፈልጉት ነገር፣ የሆነ ሰው ካስከፋችሁ፣ ካስደሰታችሁ፣ በህይወታችሁ ያጋጠማችሁን ሁሉም ነገር ዲያሪ ሆኖ ግን በቪዲዮ መልክ ማስቀመጥ ትችላላችሁ ማለት ነው። ለምሳሌ እኔ ይህን ፈተና በጣም ማለፍ ፈልጋለሁ፣ ፈጣሪ ቢረዳኝ የተቻለኝ አቅም ይህን አፕሊኬሽንን በመጠቀም ብዙ ጥያቄዎችን በመስራት በደንብ በማንበብ ማሳካት ፈልጋለሁ። ይህ ቪዲዮ እንደ ቃል ኪዳን ይቀመጥልኝ፣ ፈተና ካሳካው በኋላ ስለቴን እፈጽማለሁ ልል ይችላለሁ ለምሳሌ። ስለዚህ ልክ ከፈተና በኋላ መልሼ በቪዲዮ መልክ ያን የራሴ ምን አይነት ስሜት ውስጥ እንደነበርኩ ማየት ያስችለኛል ማለት ነው። ሰው ለማቆም ቺን ቀይ ድጋሚ መጫ ነው። አሁን መጣ። ኦኬ፣ ይሄ ከመጣ እስቲ በኢሞጂ ግለጹት፣ ይህን ስሜት በኢሞጂ ግለጹት ይላቸዋል። ስሜቱን በኢሞጂ ስንገልጽ ለምሳሌ ደስተኛ ነኝ፣ ሳድ ነኝ፣ ወይስ አንግዚየስ ነኝ፣ ካልም ነኝ፣ ኤክሳይትድ ነኝ፣ አንግሪ፣ ግሬትፉል፣ ብዙ አይነት አላችሁ። እኔ ግሬትፉል ልበለው፣ አመስጋኝ ነኝ። እሺ ሙድ ስኮሩን ልስጠው። ለምሳሌ ከ10 የነበርኩበትን ሙድ ምን ብዬ ልገልጸው እችላለሁ? 10 ነው ብዬ እንትን ማለት አልፈልግም። ጀስት ግሬትፉል ስለሆንኩ 7 ልበለው። ታይትል ልስጠው። ታይትሉ ለምሳሌ አይ ብሊቭ ልበለው። አይ ብሊቭ እንደሚሆን ማለት ነው። ይሄው እዚች ጋር ፊት ለፊት መጥቷል። እታች እዚህ ጋር ሪያክት የሚለው ጋር ሪያክት ማድረግ እችላለሁ። ስሜቴን ድጋሚ ሪያክት ማድረግ እችላለሁ በተለያዩ ኢሞጂዎች። ለምሳሌ መጠንከር ስላለብኝ የጡንቻ ምልክት ላድርግበትና ምናልባት የቀረጽኩት ነገር ያን ያህል ካላረካኝ ዲሌት ማድረግ እችላለሁ። የዲሌት ኦፕሽኗን በመንካት ዲሌት ማድረግ ትችላላችሁ። እስኪ ቪዲዮ እናየው። አሁን ተጭኛለሁ፣ ሪከርድ እያደረገ ነው። ለምሳሌ ከፈተና በፊት ስለሚሰማችሁ ስሜት፣ ወደፊት መሆን ስለምትፈልጉት ነገር፣ የሆነ ሰው ካስከፋችሁ፣ ካስደሰታችሁ ገዳኝ ፈተና ካሳካው በኋላ ይህን ይመስላል ማለት ነው። ፍሮንት ካሜራው ብለር አድርጎ ምናምን አይደለም። እሺ ጀስት ስልኩ ላይ ግላስ ስላለው ግላሷ ስለተሰበረች ነው ብለር ያደረገባችሁ። ለዛ በጣም ይቅርታ ጠይቃለሁ። ኦኬ፣ እስቲ ደግሞ አለፍ እያልን ደግሞ በኦዲዮ መልክም ደግሞ ማድረግ ከፈለኩኝ እችላለሁ። የኦዲዮ የታችኛዋ ምልክት ልጫናትና ሪከርድ ላድርግ እስቲ። በእርግጠኝነት ይህን ፈተና ቢያንስ ከ80% በላይ አቺቭ አደርጋለሁ። ምክንያቱም የቻልኩትን ያህል እየጣርኩ ነው። እንደማሳካውም አልጠራጠርም። ሴቭ አደረኩት ማለት ነው። ስለዚህ በተመሳሳይ አሁን ደግሞ ፎከስድ ነኝ ልበል። ያለውበትን ስሜት ሞር አሁን የሆነ ኢሞሽናል ስለሆነ ጨመር ማድረግ እችላለሁ። ሙድ ስኮሬን፣ ታይትሉን ምን ልበለው? እሺ ለምሳሌ ቢ ፎከስድ ያልኩት። ሴቭ ሪከርድ። ስትወጡ የሌለ ከመሰላችሁ ሪፍሬሽ የምትሏን መንካት ስላላችሁ ይመጣል። ሊትራሊ እንደ ቅድሙ ሪያክት ማድረግ እችላለሁ። ልስማው። በእርግጠኝነት ይህን ፈተና ቢያንስ ከ80% በላይ አቺቭ አደርጋለሁ። ምክንያቱም የቻልኩትን ያህል እየጣርኩ ነው። እንደማሳካውም አልጠራጠርም። በዚህ መልኩ ማስቀመጥ ቻልኩኝ ማለት ነው። ሌላ ደግሞ በዲያሪ ማየትም ትችላላችሁ። ዲያሪ ሲሆን ምንድነው? በጽሁፍ ማለት ነው። በተመሳሳይ ስሜታችሁን ፊሊንጋችሁን ካረጋችሁ በኋላ አሁን እኔ ስለ ፈተና ብቻ አወራው እንጂ የዕለት ስሜታችሁ የዕለት ውሏችሁ ራሱ ሊሆን ይችላል። ስለዚህ እዚች ጋር ገብቼ እጽፋለሁ። የፈለኩትን ነገር ታይፕ ማድረግ እችላለሁ። እስቲ አማርኛ ሲጽፋል አይጽፍም? ይችላል። ሁሉንም በአማርኛም በእንግሊዝኛም የፈለኩት መጻፍ እችላለሁ። ከጻፍኩ በኋላ ታይትል እሰጠዋለሁ ስለተሰማኝ ስሜት። ከዛ ሙድ ስኮሬን ቅድም ባሳየኋችሁ መልኩ ስኮር አደርጋለሁ። በኢሞጂ ኤክስፕረስ ማድረግ ከፈለኩኝ በዛም ኤክስፕረስ አድርጌ ሴቭ በማለት በጽሁፍ መልኩ ደግሞ ዲያሪን ማስቀመጥ እችላለሁ ማለት ነው። ሌላው ደግሞ በውስጡ ቻርት አለው። ቻርቱ የምታዩት ምንድነው? ያስገባውት ነገር ምንድነው? እስካሁን ለምሳሌ 2 ቪዲዮዎችና 1 ኦዲዮ ስላስገባው ቶታሉ 3 ነው።
ከሶስቱ 2 ቪዲዮዎች 1 ኦዲዮ ገብቷል። ዲያሪ የገባ የለም ምናምን። በደንብ አድርጎ ከረንት በደንብ አድርጎ ሪል ታይም አናሊቲክሱን ይሰራላችኋል በቻርት ማለት ነው። ሙድ ትሬንዳችን እንዴት ነበረ? ሙድ ትሬንዴ እኔ የመጀመሪያው ቪዲዮ ላይ የነበረኝ ሙድ ምንድነው? ላይክ ካልም ነበር። ከዛ ግሬትፉል ሆንኩኝ። እንደዛ አልነበረ። ሙድ የሆነ ስዊንግ እያደረገ ነበር። ግራፉን ይዩት በደንብ። አንደኛውን እሁድ ዕለት ነበር የሞከርኩት ሰንዴይ፣ አንደኛውን ደግሞ መች ሞከርኩኝ? ሮብ ሞከርኩኝ። ላይክ ግራፉን በዚህ መልኩ ይሰራላችኋል ማለት ነው። ሙድ ዲስትሪቢዩሽኔ መጀመሪያ ካልም ነበር፣ ከዛ ግሬትፉል፣ ከዛ ፎከስድ እያለ ያስቀምጠዋል ማለት ነው። ሪሰንት ሙዳችንንም በደንብ አድርጎ ያስቀምጣል። ፎከስድ የሆንኩት ምን ላይ ነው? በኦዲዮ ሪከርድ ያደረኩት ላይ። ግሬትፉል የሆንኩት ደግሞ በቪዲዮ ሪከርድ ያደረኩት ላይ። ካልም የሆንኩት ደግሞ ቀድሜ ሪከርድ ባረኩት የሆነ ቪዲዮ ላይ ነበር ማለት ነው። በዚህ መልኩ ማግኘት ትችላላችሁ። በጣም ኢንትረስቲንግ እንደሆነ አልጠራጠረም። ከላይ የምታዩትን የቀለም ምልክት በመጫን ደግሞ ወደ ቲሞች መግባት ትችላላችሁ። የተለያዩ ቲሞችን መጠቀም ከፈለጋችሁ በተለያየ ቲም ማግኘት ትችላላችሁ። እስቲ ለምሳሌ አንዱን ልውሰድ። ባለፈው አሳይቻለሁ። በኢትዮጵያንም አለ። በሁሉም የሌለ ነገር የለም። በኢትዮጵያን ለምሳሌ ጎልደን ላይን ይላል፣ ሰንሻይን ኢትዮጵያ ይላል። እስቲ በሰንሻይን ኢትዮጵያ በዚህ ማድረግ እችላለሁ። ሞር ቢጫ ስለሆነ እሺ እኔ መቀየር ፈለኩኝ። መጀመሪያ ላይ የነበረችው አችኛዋን እስቲ ክሪምሰን እቺ ልምረጥ። ኦኬ ሴቲንግ ላይ ከፈለኩኝ ገብቼ ሁሉ ነገር ማስተካከል እችላለሁ። ፍሮንት ካሜራን እንደ ዲፎልት አታድርገው አጥፋው ካልኩኝ ማጥፋት እችላለሁ። ስለዚህ ፍሮንት ካሜራ ዲፎልት አይሆንም ማለት ነው አባባሌ። ልክ ቪዲዮ ራሳችሁ ልትቀዱ ስትገቡ የባክ ካሜራው እንጂ ፍሮንት ካሜራው እንዳይመጣ ማድረግ ማለት ነው። አይ ቀጥታ ፍሮንት ነው የፈለኩት ካላችሁ ፍሮንቱን ማብራት ነው። ፍላሽ ላይት ይኑሮ አይኑረው እሱንም ማብራት ማጥፋት ትችላላችሁ። ከዛ እንትኑ ላይ ኦዲዮ ሪከርዱ ላይ ዌቭ ነገር ነበር አይደል? ሳወራ ልክ ጸጥ ስል ዌቭ ይቀንሳል። ልክ ደግሞ ሳወራ ደግሞ ዌቭ አፕ ኤንድ ዳውን ወደ ላይ ወደ ታች ይላል አይደል? እሱ ዌቭ ይኑሮ አይኑረው የሚለውን ሴቲንግ ማስተካከል ትችላላችሁ። ማክሲመም ሪከርድ የምታደርጉት ሊስቱ 1 ነው። ማክሲመም 15 ደቂቃ ሪከርድ ማድረግ ትችላላችሁ። ከ1 እስከ 15 ደቂቃ ሪከርድ ማድረግ ይቻላል። አውቶማቲክሊ ሴቭ ያደርገው የሚለውን ኦፕሽን ማጥፋት ይችላሉ። ራሴ ሴቭ እስካላደረኩት ሴቭ እንዳያደርገው ማብራትም ሁሉንም ይችላለሁ። ኦኬ ሌላኛው ሴኩሪቲ ላይ ምንድነው? እኔ ሪከርድ እያረኩበት ባለውበት ሰዓት ላይ ስክሪንሻት እንዳያደርግ ማድረግ ከፈለኩኝ ብሎክ ማድረግ ይችላለሁ። አይ ብሎክ ይቅር ካልኩ ማጥፋት ይችላለሁ ማለት ነው። ቶታል ምን እንደገባ ሁሉንም ነገር ማየት ይችላለሁ። ከዛ አይ ዴታው እስከዛሬ ድረስ የነበረው ዴታ አልተመቸኝም ክሊር ላድርገው ካልኩ ሁሉንም በአንዴ ክሊር አድርጌ ዲሌት ኦል ካልኩኝ ዲሌት አድርጌ ሁሉንም ማጥፋት እችላለሁ ማለት ነው። እንደጠፉ እስቲ ቼክ እናርጋቸው። ወደኋላ እንመለስና ቼክ እናርገው። እስቲ ቪዲዮ ላይ ንግባ። ምን አለ? ምንም። ኦዲዮ ላይስ ምንም የለም። ዲያሪ ላይስ ምንም። ካላመናችሁ ጀስት ሪፍሬሽ ማድረግ። ሪፍሬሽ ታደርጉት አሁንም ምንም የለም ማለት ነው። ይህን ፊቸር በደንብ ኤክስፕሎር አድርጉት ገብታችሁ። እንደ መጨረሻ ላሳያችሁ የምፈልገው አንድ ፊቸር ቢኖር ምንድነው? እዚች ጋር ከታች ሴቲንግ የሚለው ጋር እንገባና ወደ ታች ስክሮል ስናደርገው መሀል ይታያቸዋል አይ ብሬክ እና ኢዩኢኢ ስኮር ጎል የሚል አለ። ምንድነው ሮላቸው የሚለውን በደንብ ላሳያችሁ። አይ ብሬክ ሲባል ኦን ስናደርገው ምንድነው እይታችሁ እንዳይደበዝዝና ብዙ ስክሪን ታይም ሊኖራችሁ ስለሚችል በአፕሊኬሽኑ በጣም በምታጠኑበት ሰዓት በየሆነ ሰዓቱ ጤናችሁ እንድትጠብቁ ወይም አይናችሁን እንድትጠብቁ ከህመም የሚያግዛችሁ ፊቸር ነው ማለት ነው። ስለዚህ እይታችሁን ቪዥናችሁን ፕሮቴክት የሚያደርግ ነው። በየስንት ደቂቃው ብሬክ ይኖረኝ በቅንፍ ከላይ ታዩታላችሁ። አይ ብሬክ የሚለው ጋር 20 ሩል አለ። በየ20 ደቂቃው ማረፍትም ትችላላችሁ። በየአንድ ሰዓቱም በፈለጋችሁት ከስተም ማድረግ ትችላላችሁ። እዚህ ጋር 21 ሰከንድ የሚላል 10 ሚኒት 20 ሚኒት 1 ሃወር እነዚህ ዲፎልት ናቸው። ከስተም የሚለው ውስጥ ገብታችሁ የፈለጋችሁትን ያህል ደቂቃ ማስቀመጥ ትችላላችሁ። ለምሳሌ በየ30 ደቂቃው የሚለውን በመርጥ በየ30 ደቂቃው ብሬክ ይሰጠኛል ማለት ነው። ብሬክ ሲሰጠኝ ራሱ ብሬኩ ደግሞ ምን ያህል ሰዓት ወይ ምን ያህል ደቂቃ ይቆይ የሚለውን ደግሞ ብሬክ ዲዩሬሽን ላይ ገባና ምን ያህል ለአንድ ደቂቃ ወይ ለ60 ሰከንድ ወይ ለ90 ሰከንድ ለ45 ሰከንድ ለ21 ሰከንድ የፈለኩት ወይ ደግሞ ከስተም ማድረግ ይችላል። በቃ 1 ሚኒት ከ30 ሰከንድ የሚለውን ሴት አድርጌ መቀጠል እችላለሁ ማለት ነው። ስለዚህ ልክ በየ30 ደቂቃው ከዚህ በኋላ እየቆጠረ ለ1 ደቂቃ ከ30 ሰከንድ ረፍት ይሰጠኛል ማለት ነው። ኢዩኢኢ ስኮር ጎል የሚለው ደግሞ ይሄ ደግሞ ኢንትራንስ ኤግዛምን ምን ያህል ነው አቺቭ ማድረግ የምትፈልጉት የሚለውን ነው
እዚች ጋር ኦን የምታደርጉት እስቲ እንንካውና እናብረው። ስናበራ ያስቀምጥልናል። ከ600 ስንት ታርጌት ማድረግ ትፈልጋላችሁ ይለናል። ኦኬ እኔ አትሊስት 520 ግን ደግሞ ዋናው ግቤ 550 ነው ልበል። 550 ስኮር ማድረግ ፈልጋለሁ። ኦኬ 550 ስኮር ማድረግ እንፈልግ ከሆነ አንዳንዴ ይደክመኛል፣ ማጥናት ያስጠላኛል። ይሄን አፕሊኬሽን ተጠቅሜ ብዙ የሚያስደስቱ ፊቸሮች ቢኖሩም አንዳንዴ ሰው ነኝ እኔ ይደክመኛል አይደል? ከዛ ስሰላጭ ከዓላማዬ ወደ ኋላ እንዳልሸሽ የሚረዳኝ ግብህን ወይም ጎልህን በየስንት ደቂቃው ላስታውስ ይላል። 15 ደቂቃ አለ፣ 30 ደቂቃ አለ፣ 1 ሰዓት አለ፣ 2 ሰዓት አለ። ኦኬ እሺ 2 ሰዓት በሚለው ላድርገውና ልክ በየ2 ሰዓቱ በምን መልኩ ግቤን ወይም ጎሌን እንደሚያስታውሰኝ ፕሪቪው ጎል ሪማይንደር የሚለውን በመንካት ማየት እንችላለን። በዚህ መልኩ ነቃ እንድንል አድርጎ ፊት ለፊታችን ይመጣል ማለት ነው። ይህን አፕሊኬሽን የት ነው የማገኘው የምትሉ ከሆነ @ብርቱ ወጣት የሚለውን ዩዘርኔም ቴሌግራም ሰርች ባራችሁ ላይ ሰርች አድርጉት። ብርቱ ወጣት ወይም በቅንፍ ክላስ ኦፍ ቤኪ የሚል የቴሌግራም ቻናል ይመጣላችኋል። ሙሉ አፕዴትድ የሆነውን የአፕሊኬሽኑን ቨርዥን እዛ ቴሌግራም ቻናል ላይ ታገኙታላችሁ ማለት ነው። የክላስ ኦፍ ቤኪ ዩቲዩብ ቻናልን ሰብስክራይብ ማድረጋችሁ አይረሳ። እንደነዚህ አይነት ጠቃሚ ቲፖችን ሁሌ ይዤላችሁ እመጣለሁ። ቻው